ህጋዊና አስተዳደራዊ እርምጃ አንደኛ በአስቸኳይ መምጣት አለባቸው። ካልመጡ ግን ያው የፕሮፌሽናል ላይሰንስ አለ። ላይሰንሳቸውን ይዞ መቀጠል እንደሚከብድ በዚህ መናገር ፈልጋለሁ። የሙያ ፍቃድ ማለት ነው። ጤና ይስጥልኝ። ዳዊት ነኝ ከሳውዝ አፍሪካ ጆሃንስበርግ። እንግዲህ ተመልሼ መጥቻለሁ። በቃ የምናያቸው ነገሮች ሁሉ ያስቁኛል። ይሄ የብልጽግና የሚባለው መንግስት የደናቁርት ስብስብ በጣም ነው የሚያስቀው። ሰሞኑን እንግዲህ በኢትዮጵያ ቴሌቪዥን ላይ አንዳንድ የመግለጫዎች ሲሰጡ እንዲሁም ደግሞ እንግዶች እየተጋበዙ አስተያየት ሲሰጡ ነበር በሕክምና ባለሙያዎች ጥያቄ ዙሪያ። በጣም ነው የሚያስቀው። ምን ትፈራለህ ብትሉኝ እኔ የእውነቴን ነው የምላችሁ። ማይምና ደደብ ሰው በጣም ነው የሚያስፈራኝ። በጣም ነው የምፈራው። ከምንም ነገር በላይ መሀይምነትና ድድብና በጣም ነው የምጠላው። ድህነት በጣም ያስፈራኛል። ሀገሬ ግን በመሀይምና በደናቁራት ስትመራ ማየት እጅግ ያሳፍራል። እውነቴን ነው የማወራችሁ። እንደ ሀገር ያሳስበናል ሁላችንም። እነዚህ ሰዎች የጠየቁት የፖለቲካ ጥያቄ አይደለም፣ የህልውና ጥያቄ ነው። የመብላት የመኖር ቤተሰብን የማስተዳደር በለፉበት በደከሙበት መጠን ሀቃቸው እንዲከፈላቸው ነው የፈለጉት። 10,000 ብር ኢትዮጵያ ውስጥ ምንም አያደርግም። የምናየው ነገር ነው። አንድ ምግብ ለመብላት እንኳን 2,000 እና 3,000 የሚወጣበት ሀገር ነው። የቤት ኪራይ ከ10,000 ብር በላይ ነው። አንድ ኮንዶሚኒየም ቤት ማለት ነው። አንድ ሰው ለመኖር በአማካኝ ከ25,000 እና ከ30,000 ብር በላይ ያስፈልጓል። ይሄን በጥናት አንዳንድ ሰዎች አጥንተው ያገኙት የጥናት ውጤት ነው። ዝም ብዬ አይደለም የማወራው። ሰዎች ለመኖር ግዴታ መሰረታዊ የሚባሉ ጉዳዮች ያስፈልጉታል። አንደኛ መብል ነው። እንግዲህ ወርጄ 5ኛ ክፍል የድሮ 5ኛ ክፍል ወርጄ ነው የምነግረው ለዚህ ለጨቅላ መንግስት ማለት ነው፣ ለዚህ ለደደብ መንግስት። ሁለተኛ መጠለያ ነው። ሶስተኛ ልብስ ነው። አራተኛ ያለ መሰረታዊ ጉዳዮች አሉ። 5 አለ። እስከዛ ድረስ ይሄዳል። እንዴ እነዚህ እኮ የመጀመሪያው ጥያቄ ነው የጠየቁት። መብላት የሚባለውን ጥያቄ ነው የጠየቁት። የምንሰራው ስራና የሚከፈለን ክፍያ አንድ አይደለም። እንዴ በጣም ጅል ጠቅላይ ሚኒስትር እንዳለን የምታውቁት እኮ ማለት አንድ የሆነች ትንሽ ዘራለች። እንዴ አንተ የምትዘርፈውስ ባለስልጣናቶች እየሄዱ አውሮፓና አሜሪካ ለሕክምና የሚያወጡት ገንዘብ፣ ለልብስ የሚያወጡት ገንዘብ እሱ አያሳስብም እንዴ? አዳነች አበቤ ያፍራሽ ፊትሽን አስፈረሰሽ እንዴት እንዳሰራሽው አይተሻል አይደለ? ቱርክ ሄደሽ ለምን እሱ አያሳስብም? ለፓርክ የምታወጣው ገንዘብ ለምን አያሳስብም? አንተ ልጆችን አሜሪካ ስታስተምር ቁጭ አድርገህ ስታስተምር እሱ ነገር ለምን አይጨንቅም? የሀገሪቷ ገንዘብ ነው ብሎ ለምን አያሳስብም? አንተ በድሃ ገንዘብ፣ በድሃ ላብ፣ በድሃ አጥንትና ደም እኮ የምትኖር ክፉ ሰው እኮ ነው። ክፉ ሰው ነህ። ስልጣንህን ለማራዘም እኮ በዛም በዚህ በሰሜንም በደቡብም እኮ ጦርነት የምታስነሳ ሰው ነህ። ማንም አይሰማህም። ውረድ። አትችልም። ውረድ። በቃ አትችልም። የማስተዳደር ጸጋ አልተሰጠህም። አንተ እንደ ኃይለ ማርያም ደሳለኝ ሂድና ቸርች ከፍተህ ዝለል። እዛን የሚያዋጣ የሽቄ ቦታ እዛ ነው። አንተ ሀገር አትመራም። አንተ ከካም እንዴ ላይሰንሳቸውን እንቀማለን። ምን ላይሰንስ አላችሁ እናንተ? የድድብና ላይሰንስ አረላችሁ እንዴ ያላችሁ? ሁላችሁም ካስከፈ የሚቃወማችሁን የሚናገራችሁን ከማሰርና ከመደብደብ ከማፈን በስተቀር ምን ነገር አላችሁ? እስቲ ንገረኝ። ይሄ ነገር አቅም አለን ብላችሁ እስቲ አውሩ እንዴ። ሀገሪቷ አዲስ አበባ ብቻ የምትመስላችሁ እናንተ ደናቁራንት። ይህንን ያህል ሺቶን ማር አመረትን ትላላችሁ። በዓለም ሁለተኛ ሆንን ብላችሁ ታወራላችሁ እንዴ? ሰው እኮ ማር የሚቀመስ ካጣ እኮ ስንት ዓመቱ ማር አልይዝም እኮ አፈር ድሜ ነው የሚል ሰው እንዴ።
አረ ሙድ አትያዙ። በቃ ተንቀሳቀሱ። ያራዳ ልጆች እንዴት ተፎገራችኋ? አልቻላችሁም። ተቀየሱ። በቃ ግብ ግብ እንዴ! አረ ፋርነት፣ አረ መሰገጥ። በጣም ሰገጤ ናችሁ የመጨረሻ እንዴ! አረ ታምረኛ እግዚአብሔር እንዴ! አብይ አረፉ። አትፎገር፣ አረ አትፎገር። ተቀየስ በቃ እንዴ! ሪዛይን አድርግ። ምንም ችግር የለውም እኮ እንዴ! ኃይለማርያም ደሳለኝም እኮ ሪዛይን አድርጎ ነው ቸርች ከፍቶ ሲዘል የምናየው አሁን በየቲክቶኩ። በቃ እንደሚያራዳ ልጅ ሆነሽ ቀምብታል። ትሂድ በቃ ተቀየስ እንዴ! ህዝቡን አስራብክ፣ ህዝቡን አጋደልክ። ስልጣንን ለማስቀጠል የማታደርገው የማትፈነቀለው ድንጋይ የለም። እዛው ነህ፣ እዛው በቃ እዛው ነው የምዳክረው። ምክንያቱም ለመሰለ እግዚአብሔር አልፈቀደልህም። በቃ ተቀይስ። ያራዳል። እኔ ደደብ ጎበዝ ሆኖ አያውቅም። ያን ታሪፍ እኔ ምናምን ብለህ ታስባለህ እንዴ? ይሄ ምናምን ስለሰራሽ ብለህ ኪው በልበት። ይሄ ግርፍ፣ የሰው ግርፍ። አንተ ፍልጥ ፋራ ነው። ስማ ኮተታም ሲያስጠላ ምን ይመስላል?